ሰላም እንዴት ናችሁ? ይሄ ደግሞ ክፍል 7 እንግዲህ የ90 ቀን ቻሌንጃችንን ይዤላችሁ መጥቻለሁ። በ90 ቀን ውስጥ እንግሊዘኛ ማንበብና መጻፍ መቻል ማለት ነው። እንግዲህ 6 ክፍሎችን አይተናል ከዚህ ቀደም። እነዛን ክፍሎች ያላያችሁ ደግሞ መልሳችሁ አይታችሁ ወደዚህኛው እንድትመጡ ጠይቃችኋለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ይህንን ቻናል ሰብስክራይብ በማድረግ እንደዚህ ለጀማሪዎችና ለመካከለኛ ተማሪዎች የሚሆን አማርኛም እንግሊዘኛም ኮምፒውተሩም የተለያዩ ትምህርቶችን በዚህ ቻናል ታገኛላችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ቀጥታ ወደ ትምህርቱ። በዛሬው ክፍል ደግሞ ክፍል 7 ማለት ነው። አይ ተብሎ የሚነበበው መቼ ነው? እሺ አይ ብለን የምናነበው የመጀመሪያው አይ ከኢ ጋር ሲመጣ ነው። አይ እንግዲህ ኮንሶናንት ይወስድና በመሃል የሆነ ፊደል ይኖርና ኮንሶናንት ማለት ተነባቢ ፊደሎች ማለት ነው። ቢ ሲ ዲ የፈለግነው ከአናባቢዎች ውጪ ከቫውልስ ውጪ በመሃል የሆነ ወርድ ይኖራል፣ የሆነ ሌተር ይኖራል። ከዛ በኋላ ኢ ይቀጥላል ማለት ነው። አይ እና ኢ። በዚህ ጊዜ አይ ተብሎ ይነበባል፣ ኢ ሳይለንት ይሆናል ማለት ነው። ለምሳሌ ይሄ ምሳሌ ላይክ ነው የሚለው ላይክ ይሆናል ማለት ነው። ይሄ ምሳሌ ሲነበብ አይ ብለን ነው የምናነበው፣ ይህን ደግሞ ሳይለንት እናደርገዋለን። በዚህ ምሳሌ ደግሞ ማይስ ነው የምንለው ማይስ። በዚህም ጊዜ አይ እናነባለን፣ ያትነበብም ማለት ነው። እንግዲህ በአይና በኢ መሃል ካያችሁ በመሃል አንድ ፊደል ልዩነት ይኖረዋል አይደለ? አንድ ፊደል በመሃል ጋፕ ይፈጥራል ማለት ነው። እሱን በደንብ እያስተዋላችሁ። ሌላ ምሳሌ ለምሳሌ በዚህ ምሳሌ ስላይድ ብለን የምናነበው ስላይድ ብለን እናነባለን። ሌላ ምሳሌ ደግሞ ይሄኛው ምሳሌ ፕራይዝ ብለን እናነባለን። አይ ይነበባል፣ ኢ አይነበብም። አይ ብላችሁ አይ የምትለዋለች፣ ከዛ ፕራይዝ ብለን እናነባለን። ስፓይክ ብላችሁ ታነባላችሁ ማለት ነው። ይሄ የመጀመሪያው መንገድ ነው፣ አይና ኢ ማለት ነው። ቀጥሎ አሁንም አይና ኢ ሆኖ ግን በመሃል ምንም አይነት ፊደል ሳይኖረው ሲቀር ደግሞ እናያለን ማለት ነው። ምንም አይነት ፊደል የለውም በመሃል አይና ኢ ተቀራርበው ይመጣሉ። ቀድሞ የመጣው አይ ስለሆነ አይ ይነበባል፣ ኢ አይነበብም ማለት ነው። ለምሳሌ ክራይድ፣ ይሄኛው ስናነበው ክራይድ ነው የምንለው። ከዛ ደግሞ ይሄኛው ምሳሌ ደግሞ ፍራይድ እንላለን። ዳይ፣ ታይ፣ ላይ ያለን እነዚህን እናነባለን ማለት ነው። ስለዚህ አይን እናነባውና ኢን አናነብም ማለት ነው። በሶስተኛ ደግሞ አይ ጂኤችን አስከትሎ ሲመጣ ጂ እና ኤችን አስከትሎ ሲመጣ አይ ብቻ ይነበባል፣ ጂኤች አይነበብም ማለት ነው። ጂ እና ኤች ሳይለንት ይሆናል። ለምሳሌ ናይት፣ ፋይት፣ ላይት፣ ሳይት፣ ፍላይት እያለን እነዚህ ብዙ ምሳሌዎችን መጥቀስ እንችላለን ማለት ነው። አይ ጂኤች ደግሞ አይነበብም ማለት ነው። በእነዚህ ምሳሌዎች መሰረት እንግዲህ የተለያዩ ወርዶችን ማግኘት እንችላለን ማለት ነው። ስለዚህ የመጀመሪያ ያየነው አይ ከኢ ጋር መሃል ላይ የተለየ ሌተር ኖሮት፣ ሁለተኛው ደግሞ አይ እና ኢ ተቀራርበው አንድ ላይ ሲመጡ፣ ሶስተኛው ደግሞ አይ ጂኤችን አስከትሎ ሲመጣ ማለት ነው። በሁሉም ባየነው ምሳሌ ውስጥ ምንድነው አይ ብቻ ነው የሚነበበው፣ ሌሎቹ ሳይለንት ይሆናሉ፣ አይነበቡም ማለት ነው። ማንኛውም አይነት ጥያቄና አስተያየት ወይም እንድንሰራላችሁ የምትፈልጉት ቪዲዮ ካለ እዚህ ኮሜንት ላይ አስቀምጡልን ማለት ነው። ይህን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አሁንም ቤተሰብ እንድትሆኑ ጠይቃችኋለሁ።